አርቲስት ሄኖክ ምንድነው የሆነው? በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየም አርቲስት ሄኖክ ወንድሙ በሶሻል ሚዲያ ላይ ሰሞኑን እንግዲህ ትልቅ መነጋገሪያ ሆኗል። ሄኖክ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው 7 ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና የሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ፍቅር በተግባር አሳይቷል። አርቲስቱ የጀመረውን ፊልም ከዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎች ፊት በማየት ጭምር ስራውን ለመቀጠል ተገዷል። ታዲያ በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽም የመሰከረ ሆኗል። እናም አሁን ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን እናም ይህም ስኬት በብዙ ውጣ ውረድና መከራ ውስጥ ላለፈው ሄኖክ ትልቅ እፎይታንም ሰጥቶታል። ሄኒ ላሳየው የማይናወጥ ትጋትና ላሳለፍካቸው አድካሚ ጉዞዎች ትልቅ አድናቆት ይገባል። እስኪ ሁላችሁም ለአርቲስቱ ያላችሁን አድናቆት ኮሜንት ላይ ግለጹለት።